ዝርያቸው በመጥፋት ላይ የሚገኙ ሁለት ምርጥ የአራዳ ልጆች ተተኪቱ ልጅ ምንድነው? አባዬ ቤት ተሳስታችሁ ነው? ኧረ በስተርጅና ምንድነው? ምናችን ያረጀውን እኛ ባሻችን ዘፈን ክፈታት እስቲ በደስታ ምንድነው? ዛሬ ጠጥታችሁ ነዋ? ጠጥተናል። የጠጣነውን በእናንተ ምክንያት ነው። መቶ አለቃ ነገራቸው። በጣም ያሳዝናል። አንተ ነገራቸው ባሻ። ምንድነው አባዬ? እንደ ዛሬ በእናንተ አፍሬ አላውቅም። ምንድነው ሰፈር ውስጥ የምሰማው? ምን ሰማ አባዬ? የባሻ ልጆች ፋራ ናቸው። የፋራ አባት እያስባላችሁ ነው። አይጠጡም፣ አይቅሙም፣ ስርቆት ላይ ምንም የሉበትም እየተባልኩ ነው። እውነት ነው እንዴ? እና ኩራት እኮ ነን አባዬ። ይኸውልህ እኔ በባህሪ ይኸውልህ ምን አይነት አባት መሰልኳችሁ? አትፍጠን ማሽን ቢሆን ቆርጠዋል። ላላ አልኩኝ ግን ለፈታ አልኩኝ አይደለ? ምን ማለት ነው? ሲጋቸው ማለት አባዬ በፍጹም በፍጹም። ይኸውልህ እኔና መቶ አለቃ ከመርካቶ እንጦጦ በወክ ሄደን ይኸውልህ እዛ አካባቢ የሚበቅል የሆነ ጫፍ ነበረ። ስሙም ነበር መቶ አለቃ። ረስቼዋለሁ ባሻ። እንዴ ገሌ ነው አባዬ። አላመጣሁም። ጨዋታ ሲጋሱ ያለው ገለታ ነው። ገለምሶ መቶ አለቃ። ኧረ አይደለም ገለምሶ እሱ ነው ተራራማ አካባቢ የሚበቅሉ። ተራራማ ቦታ ጋር ይበቅል ባሻ። ከእኛ የምናውቀ ነው። ዝም ብለህ ነበር ከድግስ ይዘናት የመጣነት ውሃ ናት። እስኪ ቴስት አርጓት። ኧረ አባዬ ይቅርብን። ውሃ ነው ቴስት አርጋት እስኪ። ውሃ ናት ቀመሷት። እንዲ አባዬ ምንድን ነው ጂናት? ኧረ ጂናት ባሻ። እንዴት ነው? አንድም ቀን በልጆች አንገቴ እንደፋለሁ ብዬ አንድም ቀን አስቤ አላውቅም ነበር። ዛሬውን ቀን ውሰደኝ። ተው ባሻ ተው። አለም ነው ተመልከቱት። በሳምንት 3 ነው የሚታሰብ። እንዴት እንደምቀና በሱ። ይኸውልህ እናንተ ያስቀምጥኩ የዋስ ገንዘብ ወልዶ ይኸው ቤተሰብ መሰረት። አንድ እንኳን ለምን አትጠቀሙበትም? ታስራችሁ ነው መጥሲ በቃ ክፍል አድርጊ ላስወጣችሁ። ስርቆት ምናምን እንዴ? ኧረ ነገር ታችኛው ቅያስ ጋር እያለነዘዙ ምናምን የሚባል ወሬ ሰምታላ? ሰምቻለሁ። እኔ እኮ ነኝ አባዬ ማለነዘዙ። በቃ እንደዚህ እኮ ነው የሚባለው። እኔ ምን አይነት አባት ነኝ? ፈታ ያልኩ ቤተሰብ ያወጣጣ። ምንድነው ሱሪስ ባሻ? ባዶ ራብ ጃኬትስ ባሻ? እንዴ ራብ ስላስቀር አይንኛውን የፈጠና ልጅ ይበሏል። ይኸው ጃኬት መቶ አለቃ ሱሪት ያው ይችላል። አረ ይልጅ ይችላል ብራቷን ባጣፋት አይደብራችሁ? መትንሽ አይደብረንም። ባሻ አንተ ውሻ ሆንሽዋለሁ ባሻ። ምንድነው አባ